ኑህ ከመላኩ በፊት የነበሩ የኑህ ነገዶች ነበሩ። እነኚህ ደጋግባሮች በሞቱ ጊዜ ሸይጣን እነርሱ ይቀመጡበት የነበሩበት ቦታ ላይ ሐውልቶችን አቁሙ ብሎ መልእክትን አስተላለፈ። ተቀምጠው ሰዎችን ይመክሩበት በነበሩበት ቦታ ላይ መለያ ምልክትን ሐውልትን አስቀምጡና ሐውልቶቹን በስሞቻቸው ሰይሙ አላቸው። እንዳትረሷቸው እና እንድታወድሷቸው ብሏቸው ስለነበር በቦታቸው ሐውልትን አስቀመጡ። እንደተባሉትም ተገበሩ። ይህ የወድ፣ ይህ የያዑቅ፣ ይህ የየጉስ ሐውልት ነው እያሉ በዚሁ መልኩ አደረጉ። በጊዜው አልተመለኩም። ሰዎችን በተውሂድ እምነት ላይ ቆዩ። የነዚህ ሐውልቶችን ታሪክ የሚያውቁት እነኛ ትውልዶች በሞቱና ባለፉ ጊዜ ቀጥሎም የሐውልቶችን ታሪክ የማያውቁ አዲስ ትውልዶች ሲተኩ እርሷን እየደባበሱ በረካ ይፈልጉ ጀመር። ዕውቀት ተረሳና ተወገደና ይመለኩ ጀመር። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ እነዚህ በኑህ ህዝቦች ውስጥ ይመለኩ የነበሩት ጣዖታት ከጊዜ በኋላ በአረቦች ውስጥም ይመለኩ ጀመር ሲሉ ተናግረዋል። ከጊዜ በኋላ አረቦች ወረሷት። ወላ ተዘሩነ ወደን ወላ ስዋዓን ወላ የጉሰ ወየዑቀ ወነስራ የሚለው የአላህ ቃል ትርጉሙ ይህ ነው ሲሉ ተናግረዋል። እነኚህ ሐውልት የተበጀላቸውና የተመለኩ የደጋግ የአላህ ባሮች ስሞች ናቸው። ከዚህ በኋላ ሽርክ ተስፋፋ። ሽርክ የእምነት መሰረቱ ሆነና በሰዎች መካከል አላህን በብቸኝነት የሚያመልክ ጠፋ። ከኑህ አለይሂ ሰላም በስተቀር ሁላቸውም ካዱ። እርሱ ብቻውን በተውሂድ ላይ ቀረ። ኑህ ኢብኑ ላሚክ ኢብኑ ሙተሸለህ ኢብኑ ኢድሪስ ነውና ኢድሪስ ቅድመ አያቱ ይሆናል። በጊዜው ሰዎች ባለረጅም ዕድሜ ነበሩ። ሁሉም በመቶዎች የሚቆጠሩ ዓመታትን ነው የኖሩት። ኢድሪስ በመቶዎች የሚቆጠሩ ዓመታትን፣ ኑህ ደግሞ ከ1000 ዓመት በላይ ኖረዋል። በዚህ ረጅም ቆይታ ውስጥ ነው ክህደት፣ ሽርክ እንዲሁም የጣዖት አምልኮት የተስፋፋው። በዚህን ጊዜ ኑህ አለይሂ ሰላም በመልእክተኝነት ተላኩ። ቡኻሪ ከኢብኑ አባስ ረዲየላሁ ዐንሁማ በዘገቡት ሐዲስ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በአደም እና በኑህ አለይሂ ሰላም መካከል 10 ክፍለ ዘመናት ነበሩ ማለታቸው ተነግሯል። አንድ ክፍለ ዘመን ማለት 100 ዓመት ነው። ከአደም በኋላ ለ1000 ዓመታት የቆየው ትውልድ ሁሉም በእስላም ላይ ነበር። ሽርክ የተጀመረው ከዚህ ጊዜ በኋላ ነው። ከአደም በኋላ ምንም እንኳን ሌሎች ወንጀሎች እና አመጾች ቢኖሩም በአላህ ላይ ሌላን አጋርቶ ማምለክ ግን አልነበረም። ከዚህ በኋላ ሸይጣን ጎተጎታቸውና እነኚህ ጣዖታቶች ተመለኩ። ኢማን ተሰወረና ባዕድ አምልኮት መሰረታዊ እምነት ሆነ። ኑህ አለይሂ ሰላም በመልእክተኝነት ብቅ አሉ። ወደ አላህ መንገድም በመጣራት ውስጥ ታላቅ ትግልን አካሄዱ። አላህ ሱብሓነሁ ወተዓላ እንዲህ ይላል: إنا أرسلنا نوحا إلى قومه أن أنذر قومك من قبل أن يأتيهم عذاب أليم قال يا قوم إني لكم نذير مبين أن اعبدوا الله واتقوه وأطيعون يغفر لكم من ذنوبكم ويؤخركم إلى أجل مسمى إن أجل الله إذا جاء لا يؤخر لو كنتم تعلمون إنيا نوحن ህዝቦችህን አሳማሚ ቅጣት ሳይመጣባቸው በፊት አስጠንቅቅ በማለት ወደ ህዝቦቹ ላከ። እርሱም አለ: ህዝቦቼ ሆይ እኔ ለናንተ ገላጭ የሆንኩ አስጠንቃቂ ነኝ። አላህን ተገዙት፣ ፍሩትም፣ ታዘዙኝም በማለት አስጠንቃቂ ነኝ አላቸው። ለናንተ
ከኃጢአቶቻችሁ ይምራልና ወደ ተወሰነው ጊዜም ያቆያችኋል። የአላህ የወሰነው ጊዜ በመጣ ወቅት አይቆይም። የምታውቁ ብትሆኑ ኖሮ በታዘዛችሁ ነበር አላቸው። ታላቅ ትግልን አደረገ። ወደ ቤቶቻቸውና መሰብሰቢያ ቦታቸው እየሄደ በቀንና በሌሊት በይፋና በድብቅ በቡድንና በነጠላ እያናገረ 950 ዓመታትን በዚህ መልኩ ወደ አላህ መንገድ ጠራቸው። ስለተቃወሙትም አለ ጌታዬ ሆይ እኔ ሌሊትም ቀንም ህዝቦቼን ጠራሁ። ጥሪዬም መሸሽን እንጂ ሌላን አልጨመረላቸውም። እኔም ለነርሱ ምህረት ታደርግ ዘንድ ወደ እምነት በጠራኋቸው ቁጥር ጣቶቻቸውን በጆሮቻቸው ውስጥ አደረጉ፣ ልብሶቻቸውንም ተከናነቡ፣ በመጥፎ ስራቸው ላይም ዘወተሩ፣ ያለ ልክ መኩራትንም ኮሩ። ከዚያም እኔ በጩኸት ጠራኋቸው። ከዚያም እኔ ለነርሱ ገለጽኩ፣ ለነርሱ መመስጠርን መሰጠርኩ። አልኳቸውም ጌታችሁን ምህረት ለምኑት፣ እርሱ በጣም መሐሪ ነውና ምህረት ለምኑት። በእናንተ ላይ ዝናብን ተከታታይ አድርጎ ይልካል፣ በገንዘቦችና በልጆችም ያበለጽጋችኋል። ለናንተም አታክልቶችን ያደርግላችኋል፣ ለናንተም ወንዞችን ያደርግላችኋል። ለአላህ ልቅናን ማትሹት ለናንተ ምን አላችሁ? በልዩ ልዩ ሁኔታዎች በርግጥ የፈጠራችሁ ሲሆን ለአላህ ልቅናን ለምን አትሹም አላቸው። መጀመሪያ ሽል፣ ቀጥሎ ሕፃናት፣ እያደር ወጣቶች፣ ከዚያም ትላልቅ አዋቂዎች አደረጋችሁ። ታዲያ በዚህ መልኩ የሚያሸጋግራችሁ ማን ነው? አላህ አይደለምን አላቸው። አላህ 7 ሰማያት አንዱ ካንዱ በላይ ሲሆን እንዴት እንደፈጠረ አታዩምን? በውስጣቸውም ጨረቃን አብሪ አደረገ፣ ፀሐይንም ብርሃን አደረገ። አላህም ከምድር ማብቀልን አበቀላችሁ፣ ከዚያም በውስጧ ይመልሳችኋል፣ ማውጣትንም ያወጣችኋል። አላህም ምድርን ለናንተ ምንጣፍ አደረጋት፣ ከርሷ ሰፋፊዎችን መንገዶች ትገቡ ዘንድ ምንጣፍ አደረጋት አላቸው። በዚያን ጊዜ የኖህን ህዝቦች ያስተዳድር የነበረው አንድ ከሃዲ ንጉስ ነበር። ይህ ሰው ሰዎች ሁሉ ኖህን እንዳያዳምጡ፣ በአካል እንዳያገኙት እና የጣዖታትን አምልኮ እንዳይተዉ አዘዛቸው። ሰዎችም ኑህን ትተው ንጉሱን መከተል ጀመሩ። ይህ እንዲህ የሚለውን የኑህን ቃል ይጠቁማል። قال نوح رب إنهم عصوني واتبعوا من لم يزده ماله وولده إلا خسارا ومكروا مكرا كبارا ኑህ አለ ጌታዬ ሆይ እነርሱ አመጹብኝ፣ ገንዘቡና ልጆቹም ጥፋትን እንጂ ሌላን ያልጨመሩለትን ሰው ተከተሉ፣ ታላቅንም ተንኮል የመከሩትን ሰዎች ተከተሉ። የኑህን ጥሪ ለመቃወም የተለያዩ ሴራዎችን አሴሩ። ዋነኛው ሰዎች ኑህን እንዳያዳምጡት ያደረጉት ሴራ ነው። ኑህን የቃል ጥሪን እንዲያደርጉ እንኳ አልፈቀዱላቸውም። አሉም አማልክቶቻችሁን አተዉ፣ ወድንም ስዋዕንም የጉትንም የዑቅንም ነስርንም አተዉ፣ በርግጥም ብዙዎችን አሳሳቱ። በዚህን ጊዜ ንጉሱ የተወሰኑ ሰዎች ኑህን አለይሂ ሰላም እየተከተሉ መሆናቸውን አየ። ኑህን በግልጽ የሚከተሉ ሰዎችን አገኘ። ኑህን የተከተሉ ሰዎች ቁጥር እንደ አንዳንድ ዘገባ 10 ሰዎች ብቻ ነበሩ። በ950 ዓመታት ውስጥ በኑህ ያመኑ ሰዎች ቁጥር 10 ሰዎች ብቻ ማለት ነው። የታሪክ ሰዎች ከዘገቡት መካከል ትልቁ የኑህ ተከታዮች ቁጥር 80 ሰዎች ነው። በ950 ዓመታት ውስጥ 80 ሰዎች ብቻ። ይህ ወንዶችንም ሴቶችንም አጠቃሎ ነው።
ንጉሱ የኑህን ተከታዮች አስተዋለና ሁላቸውም ድሆች፣ ችግረኞች፣ ደካሞች፣ ባሮችና ምንም ስፍራ የሌላቸው መሆናቸውን ተገነዘበ። የሚገርም ዘዴን ቀየሰና ለኑህ ጥያቄን ያቀርብለት ጀመረ። ሰዎች እንዲያናግሩህ እንፈቅድልሃለን፣ ሰዎችን እንድትጋብዛቸው መንገድ እንከፍታለን፣ ባንተም ልናምን እንችላለን፣ ግን ቅድመ ሁኔታ አለን ብሎ አናገረው። አንተ ዘንድ ተቀምጠን ንግግርህን ከማድመጣችን እና ጥሪህን ከመከተላችን በፊት ቅድመ ሁኔታ አለን አለ። ያም የነኚህን ድሆች ደካሞች በቦታ መጣድ አንፈልግም። ያም እነኚህን ድሆች ደካሞች ወራዶች እንድታባረር ነው። እኛ ሹማምንት ታላላቅ ሰዎች ነን፣ የራሳችን ክብር ያለን ሰዎች ነን። እነኚህ ደግሞ ወራዶች ናቸውና ከነርሱ ጋር ልንቀመጥ አይገባም አለው። እኛ እንድንሰማህና እንድንከተልህ ከፈለክ እነኚህን አባራቸው። ይህ ቅድመ ሁኔታ ሲሆን ካልተሟላ ካንተ ጋር እንቀመጥም፣ ለመቀመጥ ፈቃደኛ አይደለንም አሉት። ይህ ንግግራቸውና የኑህ አለይሂ ሰላም መልስ በተከበረው የአላህ መጽሐፍ ውስጥ ተጠቅሷል። فقال الملأ ይላል። መለእ ማለት ታላላቅ ሰዎች ማለት ነው። ንጉስና ግብረአበሮቹ በአንድ ላይ መለእ ይባላሉ። فقال الملأ الذين كفروا من قومه ما نراك إلا بشرا مثلنا وما نراك اتبعك إلا الذين هم أراذلنا بادي الرأي وما نرى لكم علينا من فضل بل نظنكم كاذبين ከህዝቦቹ እነኛ የካዱት ብለው አሉ፣ የኛው ብጤ ሰው እንጂ ከዚህ የተለየ ሆነህ አናይህም። እነኛ የተከተሉህም ወራዶቻችንና ሐሳበ ጥሪዎች ሆነው እንጂ አናይም። በእኛ ላይ ልቅናችሁንም አንመለከትም፣ ውሸታሞች ናችሁ ብለን እንጠረጥራለን አሏቸው። ኑህም አለ قال يا قوم أرأيتم إن كنت على بينة من ربي وآتاني رحمة من عنده فعميت عليكم أنلزمكموها وأنتم لها كارهون ህዝቦቼ ሆይ እስኪ ንገሩ፣ ከጌታዬ በሆነ እርግጠኛ ዕውቀት ላይ ብሆን ከርሱ የሆነን እዝነት የሰጠኝ ቢሆንና ይህ በእናንተ ላይ ድብቅ ቢሆን ታስተባብላላችሁን አላቸው። አላህ Subhanahu Wa Ta'ala መራኝ፣ ነብይነትንም ሰጠኝ፣ እናንተ በነብይነት አልተሾማችሁም ብሎ እየነገራቸው ነው። ከዚያን እናንተ እርሷን እየጠላችሁ በእርሷ ልናስገድዳችሁ አንችልም አላቸው። በእምነት ላይ ልናስገድዳችሁ አንችልም እያላቸው ነው። ويا قوم لا أسألكم عليه مالا إن أجري إلا على الله وما أنا بطارد الذين آمنوا إنهم ملاقو ربهم ولكني أراكم قوما تجهلون ህዝቦቼ ሆይ በዚህ ነገር ላይ ገንዘብን አልጠይቃችሁም፣ ለዚህ ክፍያን አልጠይቅም። ምንዳዬም በአላህ እንጂ በሌላ ላይ አይደለም። እኔ እነኛ ያመኑትን አባራሪ አይደለሁም፣ እነርሱ ጌታቸውን አግኚዎች ናቸው። ግን እኔ የማታውቁ ህዝቦች ሆናችሁ እመለከታችኋለሁ። እንዴት ያለ ቅድመ ሁኔታ ነው የምታቀርቡት? እነኚህ ድሆች ከኔ ጋር ስለሆኑ ብቻ እውነትን ትርቃላችሁ? ይህ በእርግጥ ሞኝነት ነው። ቀጥሎ ህዝቦቼ ሆይ እነርሱን ባባረር ከአላህ ለሚመጣብኝ ቁጣ ማን ያድነኛል? አትመከሩምን? እነኚህን ባባረር ማን ያተርፈኛል? ያመኑ ህዝቦች ናቸው። የአላህ የሀብት ድል እኔ ጋር አለ ብዬም አልልም።
ለናንተ ሰጣችሁ ዘንድ ባለጸጋ አለያም ንጉስ አይደለም ድብቅ ዕውቀትንም አላውቅም መልአክም ነኝ አልልም እነኛንም አይኖቻችሁ በንቀት የሚመለከቷቸውን ሰዎች አላህ መልካም ነገርን አይሰጣቸውም ብዬ አልናገርም እነዚህ ድሆችና ደካሞች ጀነት አይገቡም አልልም ላባረራቸው አልችልም መልካም ነገር ጀነት አይገባቸውም ልል እንዴት ይቻለኛል እነርሱም አሉ ኑህ ሆይ ተከራከርከን እኛን መከራከርህንም አበዛኸው ጥያቄን ጠየቅንህ ውድቅ አደረግከው ቀላል ጥያቄ ነበር ደካሞችን አስወግድ አባራልንህ ማድረግ አልፈቀድክ ከአሁን በኋላ እኛን የምታስፈራራበትን ነገር አምጣው ታስፈራራናለህ ትዝትብናለህ ከእውነተኞች ከሆንክ የምትዝብትብንን ነገር አምጣው አንየው አሉት ኑህም አለ በፈለገው ጊዜ እርሱን የሚያመጣው አላህ ነው እናንተም አምላጮች አይደላችሁም አላህ ይህንን ቅጣት ቢያወርደው ከዚህ ቅጣት ሊያመልጥ የሚችል አንዳችም ሰው አይኖርም እያላቸው አሁን በኑህና በህዝቦቹ መካከል ፍጥጫ ተጀመረ አላህ ሱብሓነሁ ወተዓላ እንዲህ ይላል ኑህም አለይሂ ሰላም ለህዝቦቹ ባለ ጊዜ የሆነውን አንብብላቸው በዚህን ጊዜ ኑህ አለይሂ ሰላም ያስፈራራቸው ነው የኔ በእናንተ ውስጥ መቆምና በአላህ አንቀጾች እናንተን መገሰጼ ከብዷችሁ እንደሆነ በዚህ አይነት ንግግር ላይ መታገስ ካቃታችሁ እኔ በአላህ ላይ ተመካው ውሳኔያችሁን ሰብስቡ ሰራዊቶችን ሰብስቡ ረዳቶቻችሁንም ጥሩ ከዚያንም ጉዳያችሁ የተደባበሰ አይሁንባችሁ በነገሩ አታመንቱ ከዚያንም ፍረዱብኝ ትገሉኝ እንደሆነ ሊያችሁ አላቸው ግን የኑህ ህዝቦች በጊዜው ይህንን መፈጸም አልፈለጉም ይህ ቂል እብድ ነው ተውት አሉ ጉዳዩ በዚህ ቀጥሎ በስተመጨረሻ የሰዎች ወደ እምነት መንገድ መግባት ሙሉ በሙሉ ተቋረጠ ማንም ወደ ኢማን ሳይገባ በመቶዎች የሚቆጠሩ አመታት አለፉ አንድ ትውልድ ሲመጣ ቀድሞ ከነበረው ትውልድ የበለጠ ጠማማ አመፀኛ ሆኖ ብቅ ይላል ኑህ አለይሂ ሰላም በመሐከላቸው ቆመው ደጋግመው ወደ አላህ መንገድ ቢጠሩም አንድም ሰው ወደ እምነት መግባት አልቻለም በዚህም ጊዜ ከአላህ ዘንድ መለኮታዊ መልእክት መጣ ታላቅ ነገርን ያዘለ መልእክት ነበረ ወደ ኑህም አለይሂ ሰላም መልእክት ተላለፈ ጅብሪል አለይሂ ሰላም የአላህን ትእዛዝ ሊነግረው ወረደ فأوحي إلى نوح ወደ ኑህም አለይሂ ሰላም መልእክት ተላለፈ ከህዝቦችህ መካከል እስካሁን ካመኑት ባሻገር ለወደፊት የሚያምን የለም አበቃ በተጨማሪ የሚያምን ሰው የለም ማለት ነው እነርሱ በሚሰሩት ነገር አትዘን ተስፋ አትቁረጥ فلا تبتئس بما كانوا يصنعون ነገሩ አብቅቷል አትዘን ሱብሃንአላህ እርሱ ኑህ አለይሂ ሰላም ይህ መልእክት ከአላህ Subhanahu Wa Ta'ala እስኪተላለፍለት ጊዜ ድረስ ለ900 ዓመታት ተስፋ አልቆረጠም ነበር እነርሱ ካሁን በኋላ የማያምኑ መሆናቸውን የሚናገር መልእክት በመጣ ጊዜና ነገሩ አበቃ የአላህ ፍርድ ነው ካሁን በኋላ አያምኑም ማለትን ሲያውቅ ሊያቃናቸው ሊመራቸው እንደማይችል ሲረዳ በዚህን ጊዜ ተስፋ ቆረጠ ከርሱ በሆነ ድክመት ሳይሆን እንደማያምኑ ከተነገረው በኋላ መለኮታዊ መልእክት ከደረሰ በኋላ ተስፋ ቆረጠ ከዚያንም አላህን ለመነባቸው ኑህ አለ ጌታዬ ሆይ እነርሱ አመጡብኝ ገንዘቡና ልጁም ከጥፋት በስተቀር ያልጨመረለትን ሰው ተከተሉ ታላቅንም ተንኮል የመከሩትን ሰዎች ተከተሉ አሉ አማልክቶቻችሁን አተው ወድንም ስዋዕንም የጉስንም የዑቅንም ነስርንም አተው
በርግጥም ብዙዎችን አሳሳቱ። ከሃዲዎችንም ጥመትን እንጂ ሌላን አጨምርላቸው በማለት ዱዓ አደረገባቸው። በኃጢአቶቻቸው ምክንያት ተሰጠሙ፣ እሳትንም እንዲገቡ ተደረጉ። ለነርሱም ከአላህ ሌላ የሆኑ ረዳቶች አላገኙም። ኑህም አለ፣ ጌታዬ ሆይ ከከሃዲዎቹ በምድር ላይ አንድንም አታስቀር። አንተ ብተዋቸው ባሮችህን ያሳስታሉና ኃጢአተኛ ከሃዲንም እንጂ ሌላን አይወልዱም። ማለት አሁን የኔ ስጋት ላመኑት እንጂ ለካዱት አይደለም እያሉ ነው። ስጋቴ ከካዲዎቹ ይልቅ ከሃዲዎቹ አማኞቹን እንዳጠሙ ነው። ከዚያንም አለ፣ ጌታዬ ሆይ ለኔም ለወላጆቼም ምእመን ሆኖ በቤቴ ለገባም ሰው ሁሉ ለምእመናትም ምህረት አድርግ፣ ከሃዲዎችንም ከጥፋት በስተቀር አጨምርላቸው። በዚህ መልኩ ኑህ አለይሂ ሰላም አላህን በእነርሱ ላይ ለመኑባቸው። በሌላ አንቀጽ ደግሞ እንዲህ ሲል አላህን መለመኑ ተገልጿል። አለም ጌታዬ ሆይ ህዝቦቼ አስተባበሉ፣ በእኔና በእነርሱ መካከል ፍርድ ስጥ፣ እኔንና ከኔ ጋር ያመኑትን አድነን። በሌላ አንቀጽ ደግሞ እንዲህ ይላል፣ ከነርሱ በፊት የኑህ ነገድ አስተባበለች፣ ባሪያችንንም ኑህን አስተባበሉ፣ እብድ ነውም አሉ፣ ተገለመጠም። ጌታውንም እኔ የተሸነፍኩ ነኝና እርዳኝ ሲል ጠራ። አላህ በእነርሱ ላይ ድልን እንዲያጎናጽፈው ለመነ። በዚህን ጊዜ መርከቢቱን እንዲሰራ መመሪያ ከአላህ ዘንድ ተላለፈለት። አኒስናኢል ፉልከ፣ ፉልክ ይላል። ፉልክ ማለት ትልቅ መርከብ ማለት ነው። መርከቢቱን ስራት በማለት ወደ እርሱ መልእክትን አስተላለፈን። መርከብ መስራትን አናጺነትንም ከዚያ በፊት አልተማረም። በተመልካችነታችንና በትእዛዛችን ስር ስትሆን መርከቢቱን ስራት ማለትን ወደ እርሱ አስተላለፈን። መለኮታዊ መመሪያ እየወረደ በአላህ ጥቆማ ተሰራች። እዚህ ላይ ቁረጥ፣ እዚህ ላይ በሚስማር አያይዝ የሚል አይነት ትእዛዝን ጅብሪል አለይሂ ሰላም ይዞ እየወረደ በርሱ ጥቆማ ተሰራች። ታላቅና ግዙፍ የሆነች መርከብ ነበረች። እንደ አንዳንድ ዘገባዎች ገንብቶ እስኪያጠናቅቃት 100 ዓመታትን ፈጅቷል ተብሏል። የሚገነባበት በቂ እንጨት አልነበረም። እየገነባ ሌላ ዛፍን ይተክላል። መርከቢቱን ተራራ ላይ ነበር የገነባት። እርሱም በተራራ ላይ ነው ሲኖር የነበረው። በዚያ አካባቢ የውሃ አካል አልነበረም። መልእክት መጣ። واصنع الفلك بأعيننا ووحينا ولا تخاطبني في الذين ظلموا إنهم مغرقون በተመልካችነታችንና በትእዛዛችን ስር ስትሆን መርከቢቱን ስራ። ራሳቸውን ስለበደሉ ሰዎች አታናግረኝ፣ እነርሱ የሚሰጠሙ ናቸው። አትለምንላቸው፣ ምህረትንም አትጠይቅላቸው። ነገሩም ስላበቃ አላህ ስለፈረደ እስኪ ልጠባበቃቸውም አትበል ይለዋል። ስለነርሱ አታናግረኝ። ኑህ አለይሂ ሰላም ዛፍን እየተከለ እየቆረጠ ብረትንም እየቀጠቀጠ ከርሱ ሚስማርን እየሰራ መርከቢቱን መስራት ጀመረ። የጣውላና የሚስማር ባልተቤት በሆነች ታንኳ ላይ አሳፈር ነው ይላል። ዱሱር የሚለው ቃል ዲሳር ከሚለው የነጠላ መጠሪያው የተወሰደ ነው። ሚስማር ማለት ነው። ከእንጨትና ከሚስማር የተሰራች ነበረች። ቀጥተኛ በሆነ የአላህ ስብሓነ ወተዓላ ጥቆማ ሰራት። ያን ጊዜ ሰዎች ኑህ አለይሂ ሰላም ሙሉ በሙሉ ዳዕዋን ትተው ወደዚህ በመግባታቸው እጅግ ተገረሙ። ይሳለቁበት ጀመረ። በሐዲስ እንደተወረደው ኑህ ሆይ ደግሞ ከነብይነት በኋላ መልሰህ አናጺ ሆንክ እንዴ? ከነብይነት በኋላ መልሰህ አናጺ ሆነህ አረፍከው?
እያሉ ይሳለቁበት ጀመረ። ነብዩ ነህ ነበር ምናውቅህ አሁን ደግሞ አናጺ ሆንክ እያሉ ይዘባበቱበት ጀመረ። ኖህ በተራራ ላይ መርከብ እርስ በርሳቸው እንዲህ ይባባሉ ጀመር። ከዚህ በፊት እብድ ነው ብንላችሁ አልተቀበላችሁንም፣ ይሄው በጊዜው እውን ሆነ እያሉ ያሾፉና ይሳለቁበት ጀመር። ይሄው መሳለቅ በቁርአን ተጠቅሷል። አላህ እንደሚነግረን መርከቢቱ እየተሰራች ሳለ ويصنع الفلك وكلما مر عليه ملأ من قومه سخروا منه قال إن تسخروا منا فإنا نسخر منكم كما تسخرون فسوف تعلمون من يأتيه عذاب يخزيه ويحل عليه عذاب مقيم ከህዝቦቹ መሐከል ሹማምንቱ ባጠገቡ ባለፉ ቁጥር ይሳለቁበታል። ዓለም እናንተ በእኛ ብትሳለቁ ጊዜ መጥቶ እኛም እንደዚሁ እንሳለቅባችኋለን። የሚያዋርደው የሆነ ቅጣት ወደ ማን እንደሚመጣና ዘውታሪ የሆነ ቅጣት በማን ላይ እንደሚረጋገጥ በቅርቡ ታውቃላችሁ አላቸው። የመርከቢቱ ገለጻ ኢብኑ አባስ ረዲየላሁ ዐንሁማ ባወሩት ሐዲስ ተዘግቧል። ኢብኑ አባስ ረዲየላሁ ዐንሁ እንዲህ ይላሉ፣ ኑህ አለይሂ ሰላም መርከቢቱን የሰራው ቡዶ በሚባል ተራራ ላይ ነው። ከዚህ በኋላ የውሃው መጥለቅለቅ ተከሰተ። የመርከቢቱ እርዝመት 300 ክንድ ነበር። ይህም በኑህ ቅድመ አያት ክንድ ልኬት ነው። እርዝመታቸውን ታስታውሳላችሁ አይደል? አደም ቁመቱ 60 ክንድ ነበር። የመርከቢቱ እርዝመት በኑህ ቅድመ አያት ክንድ 300 ክንድ ነበር። ይህ የአደም አይነት ክንድ ማለት ነው። እስኪ የዚች መርከብ እርዝመት ምን ያህል እንደሆነ አስቡ። ከ1 ኪሎ ሜትር በላይ በሆነ እርዝመት ይገምቷታል። አግድመቷ ደግሞ 50 ክንድ ነበር። ይህ እርዝመቷ ይህ ደግሞ አግድመቷ ሆነ። ቁመቷ ደግሞ 30 ክንድ ነበር። ተራ አይነት መርከብ ሳትሆን በፎቆች የተከፋፈለች ነበረች። የተለመደው መርከብ ከላዩ ክፍት ነው። የኑህ አለይሂ ሰላም መርከብ ግን ከበላዩዋ የተከደነች ነበረች። ይህ ከላይ ዝናብ ሊወርድ ነውና ለወደፊቱ፣ ስለዚህም እንዳትሰምጥ ከታች ብቻ ሳይሆን ከላይም ድፍን መሆን ነበረባት። ልክ እንደ ድቡልቡል ነገር ከላይም ከታችም የተከደነች ነበረች። 3 በሮች ነበሯት። በ3 ፎቅ የተከፋፈለች፣ ከፊሉ ከከፊሉ በላይ ሲሆን 3 በሮች የነበሯት መርከብ ነበረች። በእያንዳንዱ ደረጃ 1 በር ይገኛል። ይህ ኢብኑ አባስ ስለ መርከቢቱ ያስቀመጡት ማብራሪያ ነው። የዚህች መርከብ ቅሪት እስከ ዛሬ ድረስ ይገኛል። አላህ ሱብሓነሁ ወተዓላ በቁርአን እንደማጠፋና በምድር ላይ እንደሚተዋት ጠቅሶልናል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወለቀድ ተረክናሃ አየተን ፈሀል ሚን ሙደኪር፣ ተአምር አድርገን ተውናት የሚገሰጽ አለን። በዚህ ክፍለ ዘመን ውስጥ ከፊል ሊቃውንት የኑህን አለይሂ ሰላም መርከብ ማግኘት ችለዋል። አሁን በገለጽነው መንገድ የተገነባችው መርከብ ለሁለት ተሰንጥቃ አግኝተዋታል። ከላይ የተከደነች በ3 ፎቆች የተከፋፈለች ስትሆን በቱርክ ሀገር ውስጥ በሚገኝ አንድ ተራራ ላይ አግኝተዋታል።
ከአላህ የሆነ ተአምር ነው አላህ Subhanahu Wa Ta'ala ተአምር አድርገን አስቀረናል በዚህ ተአምር የሚገሰጽ የሚመከር የሚያስተነትን አለን እያለ ነው የመርከቢቱ ሁኔታ እንዲህ ነበር ከዚህ በኋላ የውሃው መጥለቅለቅ መጣ አላህ Subhanahu Wa Ta'ala ለኑህ አለይሂ ሰላም ልዩ ምልክትን ነገራቸው ይህች ምልክት በተገለጸች ጊዜ ያመኑ ሰዎችን ቤተሰቦችህን እና ከእያንዳንዱ ተንቀሳቃሽ እንስሳ ጥንድ አድርገህ በመርከቢቱ ላይ አሳፍር አላቸው ይህች ምልክት ምድጃ መገንፈሉ ነበር ምልክቱን ሲገልጽ ወፋረት ተኑር ይላል ተኑር በሚለው ቃል ዙሪያ የተለያዩ የሊቃውንት ትንታኔዎች አሉ ከፊሉ ከመሬት የሚፈልቁ የተለያዩ ምንጮች ናቸው ሲሉ ተናግረዋል ግን ካለው ትንታኔ ጠንካራው እኛ ዛሬ እንደምናውቀው ተኑር ማለት የዳቦ መጋገሪያ ቦታ ምድጃ ማለት ነው እሳት የሚቀጣጠልበት ቦታ ነው ኑህ አለይሂ ሰላም በቤቱ ውስጥ ዳቦ መጋገሪያ ተኑር ነበር አላህ Subhanahu Wa Ta'ala ከዚያ ምድጃ ውስጥ ውሃ ሲፈልቅ ስትመለከት ከእያንዳንዱ ተንቀሳቃሽ እንስሳ ጥንድን አስገባ አለው الله እንዲህ ይላል حتى إذا جاء أمرنا وفارت النور قل نحمل فيها من كل زوجين اثنين وأهلك إلا من سبق عليه القول ومن آمن وما آمن معه إلا قليل ትእዛዛችን በመጣ ጊዜና ምድጃው በገነፈለ ጊዜ ከእያንዳንዱ እንስሳ ጥንድን አድርገህ የጥፋት ቃል ካለፈበት ሰው በስተቀር ቤተሰቦችህን እና ያመኑትን አሳፍር አለው ከርሱም ጋር ጥቂቶች እንጂ አላመኑ ከመጡ ዘገባዎች የአማኞች ትልቁ ቁጥር 80 ሰዎች ነው በሌላ ዘገባ ደግሞ 10 ሰዎች ብቻ ናቸው ይላል በእርግጥም ከዕለታት አንድ ቀን ኑህ አለይሂ ሰላም የተባለውን ልዩ ምልክት አየ ውሃ ከምድጃ ስር ሲፈልቅ ተመለከተ ወዲያውኑ በተራራው ላይ ወዳለችው መርከብ ገሰገሰ ተራራው እርሱ ይኖርበት ከነበረችው መንደር አቅራቢያ ነው የሚገኘው ሱብሃንአላህ እዚያ ሲደርሱ በመድር ላይ ያሉ ተንቀሳቃሽ እንስሳት ሙሉ በሙሉ ጥንድ ሆነው በመርከቢቱ ዙሪያ ተኮልኩለው አገኛቸው በመርከቢቱ ላይ ለመሳፈር ፍቃድን እየተጠባበቁ ነበር በአላህ Subhanahu Wa Ta'ala ፍቃድ ተከሰተ አላህ Subhanahu Wa Ta'ala ከእያንዳንዱ የምድር ክፍል ሰበሰባቸውና የመሳፈር ፍቃድን የሚጠባበቁ ሆነው በመርከቢቱ ዙሪያ ተሰለፉ በመጀመሪያ ኑህ አለይሂ ሰላም ወደ መርከቢቱ ከገቡ በኋላ እያንዳንዱን እንስሳ እያሳፈሩ በመርከቢቱ የተለያዩ ክፍሎች ይደለድሏቸው ጀመር አሳፍረው ባጠናቀቁ ጊዜ የሰማይ ደጃፎች እና ምድር ውሃን በማውረድ እና በማፍለቅ እንደሚከፋፈቱ ብሎም ምድር እንደምትጠፋ የሚናገር መለኮታዊ መልእክት መጣ اللهم سبحانه وتعالى እንዲህ ይላል ففتحنا أبواب السماء بماء منهمر وفجرنا الأرض عيونا فالتقى الماء على أمر قد قدر ወዲያውም የሰማይ ደጃፎችን በሚንቧቧ ውሃ ከፈትን ዝናብ ሳይሆን የሰማይ ደጃፍ ነው የተከፈተው የምድርንም ምንጮች አፈነዳን እያንዳንዱ የምድር ክፍል ውሃ ያፈልቅ ጀመር ውሃውም የሰማዩና የምድሩ በርግጥ በተወሰነ ሁኔታ ላይ ተገናኘ በሂሳብ የተለካ ውሃ ነው የሚወርደው ውሃ ከአላህ Subhanahu Wa Ta'ala ዘንድ የተወሰነ ነበር ከዚያን ሰዎች ዛፎች በምድር ላይ ብቅ ያለ ነገር ሁሉ ይሰጥም ጀመር አላህ Subhanahu Wa Ta'ala እንዲህ ይላል
ኖህ በርግጥ ጠራ መልስ ሰጪዎቹ እኛ ምንኛ አማርን እርሱንና ቤተሰቦቹን ከታላቅ ጭንቅ አወጣ ነው ትውልዶቹ እነርሱ ቀሪዎቹ እንዲሆኑ አደረግን ለርሱም በኋለኞቹ ትውልዶች ውስጥ ጥሩ ዝናን ተውንለት በዓለማት ውስጥ በኑህ ላይ ሰላም ይስፈን እኛ አሳማሪዎችን በዚህ መልክን መነዳለን እርሱ ከአማኝ ባሮቻችን መሐከል ነው ከዚያም ቀሪዎቹን አጠፋን ይላል በሌላ አንቀጽ እኛ ውሃው ድንበር ባለፈ ጊዜ በተንሻላይቱ ታንኳ አሳፈርናችሁ መገሰጫ ልናደርጋትና አጥኒ የሆነች ጆሮ ታጠናትም ዘንድ ነገርናችሁ ይላል ውሃው ከጊዜ ወደ ጊዜ እያየለ መጣና ከተሞች መንደሮች እና ሰዎችም ሁሉ ሰመጡ የውሃው ከፍታ እንደተጠቀሰው በመድር ላይ ካለው ከፍተኛ ተራራ በ15 ሜትር ወደ ላይ ከፍ ያለ የበለጠ እስኪሆን ድረስ ነው ያየለው ተራሮች ሁሉ ሰመጡ አላህ Subhanahu Wa Ta'ala በመጥለቅለቁ ውስጥ የነበረውን የውሃውን ማየል እንዲህ ይገልጸዋል እርሷም እንደ ተራሮች በሆነ ማዕበል ውስጥ በእነርሱ ይዛቸው የምትንሻለል ስትሆን በአላህ ስም ተቀመጡባት አለ ማዕበሉ በተራሮች ቁመት ልክ ነው በጊዜው ኑህ አለይሂ ሰላም መርከቢቱን ተሳፍሮ ውሃው መጥቶ ሲያንቀሳቀሳት መሄዷን መቆሟን በአላህ ስም ነው እያላችሁም በውስጧ ተሳፈሩ ጌታዬ መሐሪ አዛኝ ነውና አላቸው አላህ በዚህች መርከብ በኩል እዝነቱን ገለጸልን ቀጥሎ ከአላህ Subhanahu Wa Ta'ala ዘንድ ትእዛዝ ተላለፈ አንተም አብረው ካሉት ጋር በታንኳይቱ ላይ በተደላደልክ ጊዜ ምስጋና ለዚያ ከበደለኞች ህዝቦች ላዳነን አላህ ይገባው በልም ጌታዬ ሆይ ብሩክ የሆነን ማውረድ አውርደኝ አንተም ከአውራጆች ሁሉ በላጭ ነህ በል አላህ Subhanahu Wa Ta'ala ለኑህ አለይሂ ሰላም እርሱንና ቤተሰቦቹን ነፃ እንደሚያወጣው ቃል ገብቶለት ነበር በርግጥም የኑህ ቤተሰቦች ከአንድ ልጁ በስተቀር አብረውት ነበሩ ባለቤቱ እንኳን አብራው ነበረች አላህ Subhanahu Wa Ta'ala በቁርአን አላህ ለነዚያ ለካዱ ሰዎች የኖህን ሴትና የሉጥን ሴት ምሳሌ አደረገ ከባሮቻችን ከሆኑ ሁለት መልካም ባሪያዎች ስር ነበሩ ከዷቸው በሚለው ቃሉ የጠቀሳት ይህች ካዲ ሴት በጊዜው አልነበረችም ቀደም ሲል ሞታ አላህ Subhanahu Wa Ta'ala በመትኳ አማኝ ሴትን ተክቶት ነበር ያች ከርሱ ጋር በመርከቢቱ የነበረችው አማኝ ነበረች አንድ ከነዓን ተብሎ ከሚጠራው ልጁ በስተቀር ሁሉም ልጆቹ አብረውት ነበሩ እርሱ ከነዓን ካዲ ነበር ኑህ አለይሂ ሰላም ጠራው ኑህም ልጁን ከመርከቢቱ የራቀ ሆኖ ሳለ ልጄ ሆይ ከኛ ጋር ተሳፈር ከካዲዎቹም አትሁን ሲል ጠራ በልጁና በታንኳይቱ መሐከል ርቀት ነበር ልጁም ከውሃው ወደሚጠብቀኝ ተራራ ጠጋለሁ አለ አባቱም ዛሬ ከአላህ ትእዛዝ ምንም ጠባቂ የለም ልጄ እርሱ ያዘነለት ካልሆነ በቀር አለው ማዕበሉም በመሐከላቸው ጋረደ ከሰጣሚዎቹም ሆነ በጊዜው ተራሮች በውሃ አልተዋጡም ነበር ወደ መጀመሪያው አካባቢ ነበርና ኖህ ልጁን ጠራው ካንተ ጋር መሆን አልፈልግም በቅርብ ወደሚገኙ ተራሮች ላይ እወጣለሁ አለው ኖህም ዛሬ ከአላህ ትእዛዝ ጠባቂ የለም አለው በእንዲህ ያለ ታላቅ ማዕበል መጣችና ልጁን ዋጠችው وحال بينهما الموج وكان من المغرقين ማዕበል በመሐከላቸው ገባችና ነጣጠለቻቸው ልጁም ከሰጠሙ ሰዎች ሆነ
ኑህ አለይሂ ሰላም ከአላህ ሱብሓነሁ ወተዓላ ዘንድ ቤተሰቦቹን ሊያድንለት ቃል ኪዳን ነበረው። ይህ ደግሞ ከልጆቹ መካከል አንዱ የሆነው ጠመመ። ኑህ አለይሂ ሰላም አላህን ሱብሓነሁ ወተዓላ ይጣራ ጀመር። ኑህም ጌታውን ጠራ፣ አለም ጌታዬ ሆይ ልጄ ከቤተሰቤ ነው፣ ኪዳንህም እውነት ነው፣ አንተም ከፈራጆች ሁሉ ይበልጥ አዋቂ ነህ። ቤተሰቦቼን እንደምታድንልኝ ኪዳን ስጠኝ ነበር በማለት የኪዳኑን ትርጉም እየጠየቀ ነው። አንተ ደግሞ ከፈራጆች ሁሉ ይበልጥ አዋቂ ነህ። ምን ነገር ብትፈርድ በፍርድህ ጥበበኛ ነህ። አላህም ኑህ ሆይ እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ሥራ ነው አለው። በክህደት ምክንያት የቤተሰብ ሰንሰለት ተበጠሰ። ክህደት ዝምድናን ይበጥሳል። አንድ አማኝ ከሌላው አማኝ ጋር ያለው ትስስር አንድ አማኝ ከካሃዲ ወንድሙ ጋር ካለው ትስስር ይበልጣል። ትክክለኛይቱ ወንድማማችነት ያች በእምነት ላይ የተመሰረተችው ብቻ ነች። ክህደት ግን ትስስርና ዝምድናን ይበጣጥሳል። ኑህ ሆይ እርሱ ከቤተሰብህ አይደለም አለው። እርሱ ከሃዲ ነው በሚል ቃል አላናገረውም። ከቤተሰብህ አይደለም ነው ያለው። ምክንያቱም በክህደት የቤተሰብነት ትስስር ስለሚበጠስ ነው። ስለዚህም በህጋችን በሸሪዓችን ከሃዲ ሙእሚንን አይወርስም፣ ዝምድና ይቆረጣል። እርሱ ከቤተሰቦችህ አይደለም፣ መልካም ያልሆነ ሥራ ሰርቷል አይደለም ያለው። ይህ የሆነበት ምክንያት ልጁ በክህደቱና በአመጹ ምክንያት በአካሉ ሁሉ ለመጥፎ ሥራ መገለጫ ምሳሌ ስለሆነ ነው። ራሱ የመጥፎ ሥራ ምስል እስኪሆን አድርሶታል። በእርሱ ዕውቀት የሌለህን ነገር አትጠይቀኝ፣ እኔ ከሚሳሳቱት ሰዎች እንዳትሆን እገስጽሃለሁ አለው አላህ። ይህ ስህተት መሆኑን አትዘንጋ። እምነት የትስስር ሁሉ መሰረት መሆኗን አትርሳ እያለው ነው። ወዲያውኑ ኑህ ተጸጸተና ተመለሰ። አለም ጌታዬ ሆይ በእርሱ ለኔ ዕውቀት የሌለኝን ነገር የምጠይቅህ ከመሆን እኔ ባንተ እጠበቃለሁ። ለኔም ባትምረኝና ባታዝንልኝ ከከሳሪዎቹ እሆናለሁ አለ። በአላህ ፍርድ ባለመብቃቃት ልጁን በተመለከተ አላህን የጠየቀበትን ስህተት እንጂ ሌላ ወንጀልን ወደርሱ አላስጠጋም። መርከቢቱ እንደ ተራሮች በሆነች ማዕበል ላይ ትንሻለል ጀመረ። መሬት ሁሉ ተጥለቅልቋል። የተቀሩት የሰው ልጆች ሞተዋል። እንስሳት፣ አዕዋፍ፣ ሕይወት ያላቸው ነገሮች ሁሉ አብቅተዋል። ባህር ውስጥ ያሉ እንስሳት እንጂ የተቀሩት ሁሉ ሞተዋል። ሕያው የሆነ ነገር በምድር ላይ አልቀረም። በመርከቧ ውስጥ ካሉት በስተቀር እንስሳትም ሰዎችም ተንቀሳቃሽ ነገር ሁሉ ሳይቀር አብቅቷል። ኢብኑ አባስ በሚያወሩት ሐዲስ ኑህና ተከታዮቹ በመርከቧ ውስጥ ለ6 ወራት ቆይተዋል። በብዙ ዘገባዎች እንደተጠቀሰው ኑህና አማኞቹ ከመርከቢቱ የወረዱት በአሹራ ዕለት ነው፣ በሙሐረም በ10ኛው ቀን ማለት ነው። በብዙ ዘገባዎች እንደተጠቀሰው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህንን አላህ ሙሳን ከመስመጥ ያዳነበትን እና ኑህን ዐለይሂ ሰላም ከመጥለቅለቅ ያዳነበትን የአሹራን ዕለት በጾም አክብረዋል። መጥለቅለቁ ከአላህ ሱብሓነሁ ወተዓላ በወረደ ትእዛዝ ተጠናቀቀ። ተባለ ምድር ሆይ ውሃሽን ዋጭ። ምድር ውሃዋን ትውጠው ጀመር። ውሃው እያደር ይሰርግ ጀመር። وقيل يا أرض بلعي ماءك ويا سماء أقلعي تبالم ምድር ሆይ ውሃሽን ዋጭ፣ ሰማይም ሆይ ዝናብሽን ያዥ።
ውሃውም ሰረገ፣ ቅጣቱም ተፈጸመ። ጁድይ በሚባል ተራራ ላይ መርከቢቱ ተደላደለች። ለከሃዲዎችም ሰዎች ጥፋት ተገባቸው፣ ጠፉ ተባለ። ከዚያንም አላህ ሱብሓነሁ ወተዓላ እንዲህ አለው፣ ኑህ ሆይ ከኛ በሆነ ሰላም ባንተ ላይና አንተም ጋር ባሉት ህዝቦች ትውልድ ላይ በሆኑ በረከቶችም የተጎናጸፍክ ሆነህ ውረድ። ከነሱ ዘሮች የሆኑ ህዝቦችም በቅርቢቱ ዓለም በርግጥ እናስመቻቸዋለን። ከዚህ በኋላ መልሰው ወደ ክህደት ለሚገቡት ደግሞ ከዚያም ከኛ የሆነ አሳማሚ ቅጣት ይነካቸዋል ተባለ። ኑህ በመርከቢቱ ላይ በቆየበት ረጅም ቆይታ ውሃው ቶሎ እንዲሰርግ ይፈልግ ነበር። በዚህም ጊዜ እርግብን አዲስ ነገር ታመላክተው ዘንድ ይልካት ነበር። ምንም ነገር ሳትይዝ ትመለሳለች። ደግሞ ይልካታል። እንዲህ እያለ ከዕለታት አንድ ቀን የዘይቱን ዛፍ ቅርንጫፍ አመጣችለት። በዚህም ውሃው የሰረገና አትክልቶች መብቀል እንደጀመሩ አወቀ። ከዚህ ቀጥሎ እንደገና ቢልካት በእግሮቿ ላይ የጭቃ ቅሪትን ይዛ ተመለሰች። ፍቺው በመሬት ላይ አረፈች ማለት ነው። በዚህም መጥለቅለቁ እንዳበቃ አወቀ። ይህ እኛ ዘንድ በታሪክ መዛግብት ውስጥ ይገኛል። ከዚህ ተነስተው ነው ሌሎች የሰላም እርግብ የሚሉት። በእግሮቿ የምታዝለውም የዘይቱን ቀንዘል ያንን የሚጠቁም ነው። ኑህ አለይሂ ሰላም ከአደም ልጆች መካከል እነኛ ከርሱ ጋር የቀሩት ብቻ እንጂ ሌሎች የሌሉ ሲሆን ወረደ። በምድር ላይ ያሉ ሰዎች ሁሉ አልቀዋል። በርግጥ ምድር እንዳሁኑ ጊዜ የሰው ልጆች አልተሰራጩባትም። በተወሰነች ስፍራ በአረብ ደሴት፣ በፍልስጤም እና በዙሪያዋ ብቻ ነበሩ። የሰው ልጆች ሰፍረውባቸው የነበሩት እነኚህ ክልሎች ብቻ ነበሩ።